ሽንት የተዘጋበት ሰው ታውቃለህ አንድ የሽንት ለማሸናት ምን ያህል እንደሚከፍል ለህክምና ዛው ይታወቃል አንድ ጊዜ ለማሽናት ምን አንድ ጊዜ አስተውሳለሁ ደሴ ላይ ሆስፒታል ቆሜ አንድ ወዳጅ ዶክተር ነበር ሰርጅን ነው ሆስፒታሉ ተናጋ በጩኸት አንድ ትልቅ አባት ናቸው ይጮሃሉ ሰርጅኑ ዶክተር 6 ሰዎች ኦፕሬሽን አድርጎ ደክሞት ይወጣል እኔን ሲያዩ የኔ ቅርብ ሰው እንደሆነ ሲያውቁ እንደው በአላህ የሆነበት ኡስታዝ እባክህ አንዴ ያሸናኝ አንዴ ብቻ ያሸናኝ አንዴ ብቻ ያስተንፍሰኝ ዝም ብለህ እኮ ገባ ብለህ ወጥተህ የምትሸናው ሽንት ነገር የሆነ ሰዓት አላህ ይህንን ይላል ቁርአን ላይ ቅጽበታዊ ሆነ ዛሬ እንደህ የምናይበት አይነት ድንገት ምንም ይሄው ያየህን እኮ ነው ይጠፋል ይሄ ሳይዘጋ ሌንስ ይቃጠላል ምን እንደሆነ አታውቅም ይወስደዋል አላህ ይሄ ጸጋ ግን ዛሬ እናንተ እጅ ላይ ስላለ አላስተዋልነውም ዋጋ ቢከፈልበት ምን ያህል ነበር መከፈት የነበረበት ተፈጥሮ ጥያቄ ይሄ በሚመጣበት ጊዜ ሄደ ስትጠቀም ምን ያህል ነበር መክፈል የነበረበት በነፃ ሄደ ያለ አንድ ነገር ቦተህ ገብተህ ስትመጣ በእኔና ባንተ ጉልበት ይመስላል ግን ጉዳዩ ከዛ በላይ ነው እቺ ግን ከኔና ካንተ ስታልፍ ስታመልጥና ስትሄድ ግን አንዴ ለመሽናት ሺዎችን ብር ትከፍላለህ አስበው እኮ አታውቅም አመስግነህም አታውቅም አንድ ቀን በተፈጥሮ በቃ የራስህ መብት የራስህ ሀቅ እንደፈለክ በፈለክ ጊዜ የምታደርገው ይመስላል ግን ያልቃል ይቆማል አንዳንድ በሽታዎች ያስደነግጣሉ ሆስፒታል ላይ ሄደህ መሆን የማይችሉ የማይመስሉ ግን የሆኑ እንዴት ሰው እንዴት እንደዚህ ሆኖ መኖር ቻለ ትላለህ ግን በቃ ይመጣል ሲመጣ አስገዳጅ ነው አማራጭ ስለሌለህ ትችለዋለህ ያ ሳይመጣ ግን ብዙ እድል አለ ማድረግ የምንችላቸው ወስነን የምንሰራቸው ነገሮች ያልገቡን እነዚህ ነገሮች ይመስሉኛል እኛ በእኛ ብልሃት በእኛ ጥንካሬ በእኛ አቅም በእኛ አእምሮ የመሰሉን ነገሮች እነዛ ከኛ ውጭ ያሉት ወንድሞቻችንና ጓደኞቻችን ወዳጆቻችን አቅሙም ዕውቀቱም ብልሃቱም ሳይኖራቸው ቀርተዋል ነበር ከኛ የተሻሉ ሰዎች ይሆናሉ እንደውም አብዛኞቹ ግን ከጃቸው አምልጧል ነገሮች ከጃቸው ወጣሉ በጣም የሚያስደንቅ ትልልቅ ማንነት የነበራቸው ሰዎች ዛሬ በሰዎች ወድቀው ብዙ ፈተናዎችን ሲያዩታ ያለ እነዛ ሰዎች ከኔና ካንተ የሚሻሉ ነበሩ ግን ጊዜ መጣና አለወጠው ነገሩን ይሄ ነው ያልገባን ይሄ እንደሚመጣ አሳታቅ ነው ብዙ ነገሮችን ከጂ እንዲያመልጥ የምትወስነው እምናጠፋው መስመር ስተን እየሄድን ያለ ነው ይሄን ነው ለማስተካከል መመለስ የሚፈልገው መወሰን የሚፈልገው ያ ጊዜ ሳይመጣ ያ ነገር መጥቶ ከጂ ሳያመልጠኝ ዛሬ ላይ ምን ይችላል ምን ማድረግ ይችላል አንድ ሶሪያ ላይ የዛሬ 24 አመት አካባቢ አስታውሳለሁኝ 2000 በፈረንጆች خلدون የሚባል ወጣት ልጅ አለ 21 አመት ወጣት ነው ዩኒቨርሲቲ ተማሪ ያለ ዩኒቨርሲቲ ላይ ለረፍት ጊዜ ለመዝናናት ባህር ዳር ሄዶ እየዋኘ ድንገት አለቲት ያጋጥመውና ጭንቅላቱን ይመጣል ደሙ ይፈሳል ሽባ ይሆናል በወቅቱ ራሻ ነበር ወስደው ህክምና ያደረጉለት ምንም ነገር ማድረግ አልቻሉም ሙሉ ሰውነቱ ኦልሞስት ዴድ ሆነ በሙሉ ሰውነቱ ውስጥ አንድ ነገር ብቻ ህያው ናት ምላሱ ሌላው አካል አይንቀሳቀስም መሳሪያ ተገጥሞለት ነው እየኖረ ያለ ይሄ ወጣት ልጅ አስታውሳለሁኝ እኔ አይቼዋለሁ ባይኔ የዛሬ 20 አመት የሁለት እና የሶስት ካምፓኒዎች የኮምፒውተር ፕሮግራመር ነበር ሰውነቱ ኮዴድ ነው የሚሰራው በምላሱ ብቻ ነው ሲስተም ተገጥሞለት ፊትለፊቱ በምላሱ ክሊክ ያደረገ ፕሮግራም ይሰራል እና እኔ ይሄንን ምሳሌ ሆኜ ምነግራችሁ ይላል ሲናገር እዛው የተተረጎመለት ጤነኛ የሆናችሁ ሰዎች እናንተ ወጣቶች ምክንያት የላችሁም አላህ ፊት የምታቀርቡት ትችላላችሁ እኔ በሞተ ሰውነት ውስጥ አንድ ህያው ነገር የቀረችኝ ምላሴ ብቻ ናት እሷንም ደግሞ እየሰራሁባት ነው